ሰላም ቤተሰብ፣ ዛሬ በክፍል 1 ፓርት 1 የምናየው መጀመሪያ ገና አዲስ ጀማሪ የሆነ ልጅ ኦር ጀማሪ የሆነ ሰው ፖፕ ላይ ሲገባ መጀመሪያ ማድረግ ያለበት ነገር ምንድነው በሚለው ነገር ላይ በደንብ አድርጌ እምነግራችሁ ነው። ገና እንደ መጀመሪያ ፖፕ ላይ ስንገባ መጀመሪያ ማድረግ ያለበት ነገር ቢኖር ህጋዊ መሆን ነው። ህጋዊ መሆን እንዴት ነው የምንችለው? እንዴት ነው ፖፕ ላይ በስነ ስርዓት ህጋዊ ሆነ ስራ መስራት የምንጀምረው ለሚለው ነገር በመጀመሪያ አዲስ ተመዝጋቢ ወይም አዲስ ሰው ገና ፖፕን ከፍቶ ያው ሜል እና ፊሜል የሚባል ነገር አለ። እሱን ለይተን ስማችንን ጽፈን አገራችንን መርጠን ከገባን በኋላ የፊት አሻራ መስጠት መቻል አለብን። የመጀመሪያው ታስካችን የሚሆነው ወይም መጀመሪያ መስራት ያለብን ነገር እሱ ነው። ከበታች ያሉት ነገራቶች ወደ ቀጣዩ ፓርቶቻችን ወደ ቀጣይ ቪዲዮዎቻችን ከመሄዳችን በፊት መጀመሪያ አንድ ሰው ፖፕ ላይ ሲገባ የፊት አሻራ እንዴት መስጠት እንዳለበት በምን ሁኔታ ነው የሚሰጠው መከተል ያለባቸው ነገራቶች አሉና በቀጣይ ቪዲዮዎች ወይም ከዚህ ኢንትሮ በኋላ የምታዩት ቪዲዮዎች አሉ። ስክሪን ሪከርድ የተደረጉ ቪዲዮዎች አሉና እነሱን በስነ ስርዓት እንከተልና እንመለሳለን ወደ ቪዲዮ። የፊት አሻራ መስጠታችን አለመስጠታችን መጀመሪያ የምናውቅበት መንገድ አካውንታችን ውስጥ ገብተን ፕሮፋይላችን ነክተን ከገባን በኋላ ታያችኋል። እዚህ ጋር ምንም ነገር የለም። ጀስት የፊት አሻራ ለመስጠታችንን ማወቅ የምንችልበት ነው። በተቃራኒው ግን የፊት አሻራ የሰጠ አካውንት ማየት ኦር ማወቅ የምንችለው እንዴት ነው? ታያችኋል። ሰማያዊ ልብ ቅርጽ አለች ፕሮፋይላችን ውስጥ ከገባን በኋላ። ይሄ ማለት የፊት አሻራ በስተክክል ተሰጥቷል ማለት ነው። አሁን ደግሞ ይሄን ካወቅን በኋላ እንዴት የፊት አሻራ በስተክክል መስጠት እንደምንችል ማሳያችሁ ይሆናል። ኦኬ፣ በመጀመሪያ ፖፕ ላይ ከገባን በኋላ ከታች ያለችውን አምስተኛው አይነት አይከን ነክተን እቺ ክብ የምትመስል ነገር አለች፣ እሷን ነክተን እንገባለን። ከገባን በኋላ የት ነው የሚወስደን? ፕሮፋይላችን ውስጥ ያስገባናል ማለት ነው። ፕሮፋይላችን በዚህ አይነት መልኩ ካስገባን በኋላ በሰማያዊ ቲክ ያለባት ምልክት ወይም አውቶ AUTH የምትለውን ነክተን እንገባለን። እዚህ ጋር ምን ይጠይቀናል? ሁለት ነገራቶችን የምንጠየቅ ይሆናል። በመጀመሪያ የሚጠይቀን ነገር ፌስ አውቲኬሽን፣ ሁለተኛ ባይንድ ፎን የሚል አለ። የፊት አሻራና ስልክ ቁጥርን ባይድ እናደርጋለን። የመጀመሪያ ፌስ አውቲኬሽን ነክተን ስንገባ ምን ይጠይቀናል? እዚህ ጋር ሁለት ነገራቶችን አፕሎድ ኤ ፎቶ ኦፍ ዮርሰልፍ ይላል። ከዛ ስታርት ሰርቲፊኬት የሚል አለ። አፕሎድ ኤ ፎቶ ኦፍ ዮርሰልፍ የሚለውን ስነካ ጋላሪያችን ውስጥ አስገብተን ፎቶ እንድንመርጥ ይጠይቀናል። ያው በቅርብ የተነሳነው ፎቶ ቢኖር ቶሎ ነው እንደዛ ጎርድ የሆነ ፎቶ እናስገባለን። ከዛ ከሰጠነው በኋላ ስታርት ሰርቲፊኬት የምትላለች እሱን ነካና የፊት አሻራ በእንደዚህ አይነት መልኩ መስጠት የምንጀምር ይሆናል ማለት ነው። አሁን ፊቴን በእንደዚህ አይነት መልኩ ስካን እያደረኩ ነው። እዚህ ጋር መጠበቅ ያለብን ሶስት ነገራቶች ናቸው። በቂ ብርሃን፣ እንደምታዩት ፈጣን የሆነ ኮኔክሽን እና አንሻንጉሊቷ ታች ጋር እንዳለችው እንደምትልም ማንቀሳቀስ መቻል አለብን። አይንህን ጨፍን፣ ፊታችን ወደ ላይ ወደታች ወደ ጎን ማድረግ መቻል አለብን ትላለናለች ማለት ነው። ከዛ በኋላ ምን ያመጣልና እንደምታዩት እኔ ኦልሬዲ አካውንት ስለከፈትኩኝ ድጋሚ መክፈት አትችልም ብሎኛል። ግን ለእናንተ በስተክክል ካመጣላችሁ በምን ሁኔታ እንደሚቀበላችሁ ኤምቢ ካላችሁ እንዴት ማስተካከል እንደሚቻል ኦር ኤምቢ ስላችሁ በምን ወይ ኤምቢ እንደሚላችሁ ላሳያችሁ። የመጀመሪያ ምን ሆነ? የፊት አሻራ ሰጠን እንደዚህ ካለን ይሄ ማለት ኦልሬዲ አካውንት ከፍተናልና ኔክኔሙ አለ፣ ስሙ ይታያችኋል፣ አይዲም አለ። የከፈትንበት በፌስቡክም በጉግል ኢሜል ከሆነም እታች ጋር ይነግረናል። በዛ ተመልሰን እንድንከፍትና በዛ ተመልሰን እንድንሰራ ነው የሚነግረን። እንደዚህ ካመጣን እንደዚህ ከታች ካሳየን ኦልሬዲ አካውንት ተከፍተዋል እንደማለት ነው። እና እታች ጋር እንደሚያሳያችሁ ሁለተኛ አካውንት መክፈት የተከለከለ ነው እንደማለት ፈልጉ። ሁለተኛው ደግሞ አንደር ሪቪው ካላችሁ ኦልሬዲ ሰጣችኋል፣ ግን 30 ደቂቃ ሊያስጠብቃችሁ ይችላል ኮንፈርም እስከሚያደርግ ማለት ነው። የመጨረሻው ደግሞ እንደዚህ ራይት ካመጣላችሁ ይሄ ማለት ኮንግራ በስነ ስርዓት የፊት አሻራ ሰጣችኋል እንደማለት ነው። እና በሚታያችሁ ሁኔታ አሁን ተመልሳችሁ አውት ላይ ስትገቡ ምን ይላችኋል? ፌስ አውቲኬሽን ላይ ሰርቲፋይድ ይላችኋል። ከዛ ስልክ ቁጥር ደግሞ ካገናኛችሁ ሞዲፋይ ይላችኋል። ይሄ ማለት በስነ ስርዓት ያለውን ነገር ጨርሳችኋል ማለት ነው። የፊት አሻራ በዚህ ሁኔታ አብቅቷል። አሁን የመጀመሪያ ስራችንን በዚህ ሁኔታ አብቅቷል ማለት ነው። አሁን ደግሞ የቀጣይ ቪዲዮአችን ላይ የሴቶች እና የወንዶች ታስክ ምንድናቸው የሚለውን በደንብ ለይተን የምናሳያችሁ ይሆናል ማለት ነው። ሴቶች ቤዚክሊ 3 ስራዎች አላቸው፣ ወንዶች ደግሞ 2 ናቸው። ምን እንደሆነ ደግሞ ለማወቅ ቀጣይ ቪዲዮ ላይ ማየት እንችላለን ማለት ነው።